እግዚአብሔር አምላካችን ለእኔ የምናገረውን ኃይለ ቃሉን ምስጢሩን ጥበቡን ማስተዋሉን ለሁላችን በቸርነቱ ያድለን። ሌላው ይቀድመኛል የምንነጋገርበት የትምህርታችን ርዕስ ነው። ተናገሩት ይህን ቃል ወይ እረዋችኋል ማለት ነው። በሏ ጻጉ የሰው ስም አይደለም። አንድ ለዘመናት የታመመ ሰው ስሙ ጠፍቶ ከደዌው ጽናት የተነሳ በደዌው የተጠራበት ነው። ወንጌሉ የሚለው አንድ ሰው ነው የሚለው እና ያ ሰው በቅዱስ ያሬድ ድርሰቶች በሌሎችም ሊቃውንት አባቶቻችን መጻጉ የሚል መጠሪያ ቅጽል ተሰጥቶታል። በግብሩ በሁኔታው የተጠራ ሰው ነው። ያው አንድ ሰው ሌባ ሲሆን ምን ይባላል? ምን ነው ዝም አለ ፈራችሁ? ምን ይባላል? በምኑ ተጠራ ማለት ነው? በግብሩ በሚገለጥበት። ጻድቅ ቢሆን ጻድቅ፣ ዘማዊ ቢሆን ዘማዊ ይባላል። ይህም ሰው በደዌው ጽናት ረጅም ዘመን በደዌ በመኖሩ የተነሳ በዚህ ስም ተጠርቷል እና የዛሬውን ወንጌል አጠር አድርጌ ለማቅረብ ነው ያሰብኩት። አልተማራችሁትም ብዬ አይደለም። ጠዋት በሰንበት በየአውደ ምሕረቱ ቤተክርስቲያን የመሰከረችው ነው። የመጻጉዕ ታሪክ በዝርዝር እዚህ ወንጌል ላይ የሰፈረበት ዋናው ምክንያት የመጻጉዕን ሕመም ለመዘርዘር በሽታ ለማስተዋወቅ አይደለም። የእግዚአብሔር ቸርነት፣ አዳኝነት፣ ፈዋሽነት በዚህ እንዲገለጥ ነው። የታመመች የሁላችንንም ነፍስ አምላካችን በቸርነቱ ይፈውስልን። ወንጌሉ የዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ስናነብ ወምድረዝ ኮነ በበዓሎሙ ለአይሁድ ዐርገ እግዚእ ኢየሱስ ኢየሩሳሌም። ከዚህ በኋላ የአይሁድ የፋሲካ በዓል ቀርቦ ነበር። ጌታችንም ኢየሱስ ክርስቶስም ወደ ኢየሩሳሌም ወጣ ብሎ ነው የሚጀምረው። ይሄ የፋሲካ በዓል ሁለተኛው የፋሲካ በዓል ነው። ጌታችን ማስተማር ከጀመረ ስንተኛው አልኳችሁ? በአራተኛው ይሰቀላል። መጀመሪያ የፋሲካ በዓል ያለፈው ሳምንት ምኩራብ የተባለውን ቤተክርስቲያን ስታስተምረን የአይሁድ የፋሲካ በዓል ቀርቦ ነበር ይላል። የመጀመሪያው ነው ያ። የዮሐንስ ወንጌል ምዕራፍ 5 ላይ የተጠቀሰው ደግሞ ሁለተኛው ነው። በሁለተኛውም በዓል ጌታችን ወደ ኢየሩሳሌም ወጣ ነው የሚለን። ይህም ያመለክተን አንድ ትልቁም ነገር አለ። በዓላት በኢየሩሳሌም በቅድስት ቤተክርስቲያን በመንፈሳዊ ቦታ በመንፈሳዊ ሁኔታ እንደሚከበሩ ያሳያል። እና ወደ ኢየሩሳሌም ሲወጣ ወቦ ውስተ ኢየሩሳሌም መጥማቃት ዘጵሩጳጥቄ ቅልንብቲራ ዘይቲ ቤተሳይል፣ በኢየሩሳሌም ቤተሳይዳ የምትባል የይቅርታ የምሕረት በር የምትባል የመጠመቂያ ስፍራ ነበረች ይላል። ወባቲ 5 ሐዋርያት፣ ያቺ መጠመቂያ 5 እርከኖች መውጫና መውረጃዎች ነበሯት። ወህዬ ይሰክቡ ብዙሃን ድውያን እውራን ውሃን ካሳን። በዚያች እርከን 5 እርከን ባላት መጠመቂያ ብዙ ሕሙማን ተኝተው ነበር ይላል። ምን ፍለጋ? ፈውስ ፍለጋ፣ ድህነት ፍለጋ፣ ሕይወት ፍለጋ ነው። ጤናቸው ተቃውሷል። ከሰው ርቀዋል፣ ከቤተሰብ ተለይተዋል። ያው አንዳንዱም ደግሞ ቤተሰብ ያለው ሰው ያለው ሊያስጠምቀው እዚያው አብሮት የሚረዳው ያለው፣ ከፊሉ ግን የተረሳ የወደቀ የተጣለ ነው። እንዳረጀ ልብስ የተጣሉ ናቸው። እና እዚያች 5 እርከን ባላት መጠመቂያ ላይ ደጅ ጸኑ ነበር ይላል። የሕሙማኑ አይነት 1 2 3 4 ተብሎ አልተቆጠረም። በምድብ በምድብ ነው የተቆጠሩት። 5 አይነት ሕመም የነበረባቸው ሰዎች ነበሩ እዚያ ቦታ። እንግዲህ ዋና ዋናዎች ማለት ነው። ስንት አይነት አልኳችሁ? አንደኞቹ እውራን ናቸው። አይነ ስጋቸውን ያጡ፣ ከብርሃን የተለዩ፣ ለጨለማ የተጋለጡ፣ ያለ መሪ መንቀሳቀስ መላወስ የማይችሉ
የሰው እርዳታ የሚያስፈልጋቸው ዕውራን ነበሩ ይላል። አይነ ስውራን። ሁለተኞቹ አንካሳን ይላቸዋል። እግራቸው የሚያነክስ ያለ ምርኩዝ መንቀሳቀስ የማይችሉ አንካሳን ይላቸዋል። ሶስተኞቹ ይቡሳን ሰውነታቸው የደረቀ ይላል። ሰውነታቸው ምን ያለ ፈተና አለው። ሰማችሁኝ? ያው ቴስት አለው ኋላ እንዳትዘናጉ ብዬ ነው። ያው ማስታወሻ የያዘ አይታየኝም፣ ግን ያው በዚህ ትይዛላችሁ ብዬ አስባለሁ። አይደለም? ስንት አይነት ሕሙማን አሉ ብያለሁ። መጠመቂያዋ ስንት እርከን አላት? 5 እርከኖች አሏት። የይቅርታ የምሕረት በር ናት። እግዚአብሔር በምሕረት ሕሙማኑን ይጎበኛል። በቀን አንዳንድ ሕሙም ይፈወሳል። ያም በብሉይ ኪዳን ፍጹም ምሕረት እንዳልተሰጠ ማሳያ ነው። በዚያች 5 እርከን ባላት ቦታ ላይ 5 ሕሙማን ነበሩ። ዕውራን፣ አንካሳን እና ይቡሳን ሰውነታቸው የደረቀ። ምን ያላልኳችሁ? መጻጉዕ ከነዚህ የሚመደብ ነው። ሰውነታቸው ምን ካለ ከደረቀ፣ አጥንታቸው እንደ ጥርስ ያገጠጠ፣ ስጋቸው እንደ ልብስ በሰውነታቸው ላይ ያለቀ፣ ለዓይን የሚያሳሳ ሰውነት ያላቸው፣ ያለፈ ያገደመው ሊያዝንላቸው የሚያስችል ሁኔታ ላይ ያሉ ናቸው። አራተኞቹ ጽቡሳን ይላቸዋል። ሽባ የሆኑ ልምሾ የሆኑ መሄድ መራመድ የማይችሉ ለመንቀሳቀስ የምን እጅ የሚፈልጉ የሰው እጅ፣ የሌላ ድጋፍ፣ የሰው እርዳታ የሚሹ ናቸው። ይህን ታሪክ ስታነቡ እኔ ሳነብ ወደ አይነ ህሊና የሚመጣው እዚሁ ቅርባችን ያለው መቄዶንያ ነው። ሄዳችሁ ይሆናል ብዬ አስባለሁ። አይደለም? ብዙ አካላት በሰው እርዳታ ዳይፐር ከሰው ተቀብለው የሰው እጅ ለተለት ጠብቀው የሚኖሩ አሉ። እንደዚህ አይነት ናቸው። ሌላኞቹ አምስተኞቹ ሰውነታቸው ያበጠ ነው የሚለን። ያው እኔ መንቀሳቀስ አይችሉም። የሰውነታቸው እብጠት በእግራቸው እንደ ልብ እንዲራመዱ የማያስችላቸው የሰው ድጋፍ የሚሹ 5 አይነት በአይነት 5 አይነት ታማሚዎች በዚያች ስፍራ ላይ ነበሩ ይላል። ስንት አይነት? ምን ምን? ዕውራን፣ አንካሳን፣ ይቡሳን፣ ጽውሳንና ጽውሳን ሰውነታቸው ያበጠ የተደበለበለ እነዚህ አይነት ሕሙማን እዚያች ስፍራ ላይ ነበሩ ነው የሚለን። እንግዲህ እነዚህ ሁሉ የሕሙማን በኩር ሆኖ የተጠቀሰው ማን ነው? መጻጉዕ የተባለው ነው። ደዌ የጸናበት በሕመም ቢመስላቸው በዘመን ይቀድማቸዋል። ስንት ዓመት ታሟል ይሄ ሰው? 38 ዓመት አይደለም? 38 ቀን መታመም ቀላል ነው? ሰውነት መላጥ የሚጀምረው 15 ቀን ባልሞላው ጊዜ ነው። ባድ ነው ይሄ። እንደ ልብስ ይላጣል፣ ይነሳል። ከተኛበት ፍራሽ ጋር አብሮ ሊጣበቅ ይችላል። ባይድ ነው። ደስታ ወደ ሞላበት ወዴት ነው የምንሄደው? ደስታ ወደ ሞላበት ነው የምንመርጠው። ያ አይደለም። ወደ ተጨነቁት፣ በመከራ ውስጥ ወዳሉት፣ ወደ ተቸገሩት፣ አይነ ነፍስ ወዳጡት፣ እግረ ልቡናቸው ሽባ ወደሆነ እንዲሁም ደግሞ እግረ ልቡናቸው የአእምሯቸው እጆች ወደ ደረቁ፣ ወደ ሰለሉ፣ ሽባ ወደሆኑ፣ ልቡናቸው በትዕቢት ወዳበጠ ወደ እነዚህ መሄድ ይገባናል። አምላካችን እያስተማረን ያለ ተግባራዊ ትምህርት ነው። ወደዚያ ቦታ ሲሄድ መጀመሪያ ያየው ከነዚህ ሁሉ ሕሙማን ማንን ነው? መጻጉዕን ነው። ምክንያቱም ስንት ዘመን ታሟል? 30 ዘመን መታመሙን ነጋሪ አልፈለገም። መረጃ የሚሰጥ መረጃ የሚያለዋውጥ አልሻም። በቃ ወሶበሪዮ አይመረ ከመጎንደ ውሰደው አይቶት በደዌ እንደዘገየ ያወቀ ይላል። አያችሁ፣ ደዌያችንን በሽታችንን ማን ያውቀዋል? እሱ ያውቀዋል። የሚፈውሰው እሱ ነው። የሚያስወግድልን እሱ ነው። ሰው ላይ ረዳው ላያውቀው ይችላል። ስለዚህ በዚያ ሁኔታ ላይ በደዌ እንደዘገየ ያወቀ ወደ እሱም ቀረብ ሲል አንድ ነገር ጠየቀው። ልትድን ትወዳለህ የሚል ምን የሚል ጥያቄ? ልትድን ትወዳለህ? ምን ፈልጎ ነው እዚያ 38 ዓመት የተኛው?
እንዲህ ምን ነው እንዴት እንዲህ ይለዋል? እዚያ መዳን ፈልጎ እንደተኛ ያውቃል። ለምን ጠየቀው እንል ይሆናል። እኛ እግዚአብሔር ስራውን ሲሰራ ከኋላ የሚመጡትን ነገሮችም ያውቃል። እኛ ከኋላ የሚመጡትን ነገሮች እንገምት ካልሆነ በእርግጠኝነት አናውቅም። እሱ ግን ያሳለፍናቸውን ያውቃል። ወደ ኋላ የሚመጣውንም ነገር ያውቃል። ወደ ኋላ መጻጉዕ በአይሁድ ፊት ስለሱ እንደሚመሰክር ማለት ሰንበትን ሽሯል ብሎ ምስክር እንደሚቀርብ ያውቃል። ያን ስለሚያውቅ እንዲሁ ዝም ብሎ ሄዶ አልጋን ተሸክመ ተመላለስ አላለውም። ምን አለው? ልትድን ትወዳለህ ሲል ጠየቀው ነው የሚለን። ይሄ ጥያቄ ለመጻጉዕ ብቻ የሚቀርብ አይደለም። በዚህ ዘመን ላለን ለእያንዳንዳ ዛሬ መጻጉዕ አለ እንዴ? ያ መጻጉዕ አለ ታሪኩ የተጻፈው። ሌላ መጻጉዕ ግን ሞልቷል። በጣም ሺህ መጻጉዕ ነው ያለው። የአካለ ሥጋ ህሙም ድውይ አይደለም፣ የአካለ ነፍስ ድውይ፣ አይነ ልቡናው የታወረ እጅ እግሩ ሽባ የሆነ ማለት እደ ልቡናው፣ አእምሮው፣ አመለካከቱ፣ አስተሳሰቡ ሽባ የሆነ ሽባ መራመድ ያቃተው ፈቀቅ ማለት ያልቻለ ብዙ አይነት የልቡና ሽባ፣ ልቡናው የሚያነክስ፣ ልቡናው የጎበጠ፣ ልቡናው ያበጠ ብዙ አይነት ታማሚ አለ። አምላካችን በቸርነቱ ይፈውሰን። ያው እንግዲህ ከነዚህ መካከል እኛ እንኖራለን እዚህ ውስጥ፣ እኛም እናንተም ትኖራላችሁ አይደለም? ደግነቱ እኔ እናንተን አላውቅም፣ እናንተም የኔን ምን አትሉም። እኔንም እናንተንም ማን ያውቀናል? እግዚአብሔር አምላካችን ጎባጣችንን ያቅናልን። ታዲያ በዚያ ሁኔታ ልትድን ትወዳለህ ሲል ጠየቀው። እወ እግዚኦ፣ አዎ መዳን እወዳለሁ፣ ልድን እወዳለሁ። አላ ሰብ አልቤ ከመሶበ የታወክ ማይ ያውርደኒ ወይዴኒ ውስተ መጥማቃት። ነገር ግን ውሃው በተናወጠ ጊዜ ወደ መጠመቂያው የሚያወርደኝ ምን የለኝም አለ፣ ሰው የለኝም አለ። ልብ የሚሰብር ነው። በዚህ ሁኔታ ሰው የለኝም፣ ዘመድ የለኝም፣ ገንዘብ የለኝም የሚሉ ብዙ ወገኖቻችን አሉ። ነገር ግን በክርስትና ሕይወት ስንኖር ምንም ነገር ባይኖረን ማን አለኝ ማለት አለብን? እግዚአብሔር አለኝ፣ አባቴ አለኝ፣ ፈጣሪ አለ፣ ፈዋሽ ሕይወቴ መድኃኒቴ ማን ነው? እሱ ነው ማለት መቻል አለብን። ተስፋዬ እሱ ነው ማለት መቻል አለብን። መዝሙረኛው ዳዊት እንዳለው አሁንስ ተስፋዬ ማን ነው ብሎ ይጠይቃል። ሲመልስስ እግዚአብሔር አይደለምን ነው የሚለን። እግዚአብሔር ተስፋችን ነው፣ አምባችን፣ መጠጊያችን ነው። ብንወድቅ ያነሳናል፣ ብንታመም ይፈውሰናል፣ ብናለቅስ እንባችንን ያብሰዋል፣ ቢጎለን በበረከት የሚሞላን እሱ ነው። ቆመን የምንሄደው በእኛ ጉልበት አይደለም፣ በማን ቸርነት ነው? የተሸከመን መሬቱ አይደለም፣ የእሱ ቸርነት ነው። ይህን መርሳት የለብንም። ተኝተን መነሳት፣ ቆመን መንቀሳቀስ፣ ወጥተን መግባት የቻልነው በእኛ ኃይል አይደለም። በማን ቸርነት? በእግዚአብሔር ቸርነት ነው። ይህን መገንዘብ ያስፈልጋል። መጻጉዕ ውሃው በተናወጠ ጊዜ ወደ መጠመቂያው የሚያወርደኝ የለም። ወሶበ እንዘ መጻነ ባይድ ይቀድመኒ ወሪደ። ውሃው ሲናወጥ እኔም ለመጠመቅ ወደ መጠመቂያው ስወርድ ሌላው ይቀድመኛል አለ ይላል። እስኪ በሉ ሌላው ምን ይለኛል? ይቀድመኛል። ስለዚህ በዚህ ሁኔታ ሰው ስለሌለኝ፣ ዘመድ ስለሌለኝ ይኸው ዘመኔ እዚህ እያለቀ ነው። 38 ዓመት በእውነት በጣም ከባድ ነው። የአንድ ጎልማሳ እድሜ ነው አይደለም? የአንድ ጎልማሳ እድሜ ያን ያህል እድሜ አልጋ ላይ ኖሯል። ነገር ግን የእግዚአብሔር ምሕረት ቸርነት ጎበኘው። በዚያን ጊዜም ሰው የለኝም ነው የሚለው መጻጉዕ። ሰው የለኝም፣ ወደ መጠመቂያው የሚያወርደኝ ሰው የለኝም። ስለዚህ እኔ ገና ከአልጋ የተነስቼ ለመውረድ ስሞክር ሌላው ምን ይለኛል? ይቀድመኛል አለ ነው የሚለን መጻጉዕ። ይህን ያለው ይሄ እንግዲህ ቅድም ልትድን ትወዳለህ የሚለው አምላካዊ ጥያቄ ነው። ሰው የለኝም ደግሞ መጻጉዓዊ መልስ ነው። ብዙዎቻችን ብዙ ጊዜ ለአምላካዊ ጥያቄ መጻጉዓዊ መልስ ስንሰጥ ይስተዋላል። መጻጉዓዊ መልስ ብዙ መጻጉዓዎች አለን በዚህ ዘመን። እግዚአብሔር አምላካችን ይፈውሰን። ልትድን ትወዳለህ ሲባል ምንድን ነው ያለው? አዎ ብሏል። ነገር ግን ምን የለኝም ነው፣ ሰው የለኝም። ምክንያት ነው። ምክንያተኝነት የኛን ያህል የለም። ምክንያት መደርደር። ለምን ነው ጠንክራችሁ ማሰሩ ስንባል ሰው የለም፣ አባላት ቀንሰዋል አይደለም፣ ሰፈሩ ፈርሷል፣
አባላቶቻችን ተፈናቅለው ወደ ሌላ ሄደዋል። ምክንያት አይደል? ይሄ እኮ መጻጓዊ መልስ ነው። ለአምላካዊ ጥያቄ መልስ አይሆንም። አምላካዊ ጥያቄያችን በቦታ የሚገደብ አይደለም። ክርስቲያኖች በመታዘዝ እሺ ብለን የምናደርገው ነው። መጻጓዊ መልስ እንሰጣለን። ብዙ ጊዜ ክርስቲያኖች ለስንፍናችን መሸፈኛ የምንጠቀመው ምንድን ነው? መጻጓዊ መልስ። እዚህ ሰፈር ይሄ ሰው ብቻ ነው ያለው? ንገሩኝ። እየጠየኩ እኮ ነው። ለምን ይሄ ሰው ብቻ ኖረ? ሌላው እየቀደመን እየወሰደው እየቀለበው ጭልፊት እየበላው ነው። እኛ መጻጓዊ አስተሳሰብ ላይ ነን። ገና ድዊ የሆነ ሐሳብ ተሸክመናል። ከዚያ ድዊ ከሆነው አስተሳሰብ መውጣት አለብን። ለአገልግሎታችን ጊዜ መባከን የለበትም። ሰዓት መጥፋት የለበትም። ጊዜያችንን በአግባቡ የምንጠቀም ሌላው የጊዜን ጠቃሚነት እንዲረዳ መሪ መሆን የሚገባንን ከዚህ አምላካችን በቸርነቱ ያውጣን። ምን የለኝም አለ? ሰው የለኝም፣ አባላት የሉኝም፣ አባላት ብቃት የላቸውም። ብዙ ነው ምክንያታችን። ገንዘብ የለኝም። ለማገልገል እንዲያው ገንዘብ ምን ነው ይሄን አዳራሽ እንሰራው ቢባል ምንድነው መልሱ? ምን የለኝም ነው። ገንዘብ የለኝም፣ ሰው የለም፣ ሰው ደክሟል። ምክንያት መጻጓዊ መልስ ነው። ከዚህ አምላካችን ይሰውረን። እስከ መቼ ነው መጻጓዊ መልስ እየሰጠን የምንቀጥለው? እስከ መቼ? ክርስቲያኖች መጻጓዊ መልስ እኮ ጤናማ አይደለም። ሰው የለኝም እያናገረው ያለው እኮ ሰው የሆነ አምላክ ነው። ሰው ሆኖ የተገለጠ ከሰማይ የወረደ ከድንግል የተወለደ የዓለምን ደዌ የሚያርቅ የደቀቁ የጎበጡ ወገቦችን የሚያቀና ቀና የሚያደርግ ሰው እፊቱ ቆሞ ልትድን ትወዳለህ እያለው ምን የለኝም። ከሱ ውጭ ማን ይምጣለት? ለእኛስ ማን ይምጣልን? ሰው የለኝም ነበር ያለው። ስለዚህ ሰው ስለሌለኝ እኔ ለመጠመቅ ወደ መጠመቂያው ስወርድ ሌላው ምን ይለኛል አለ? ሌላው ይቀድመኛል። ሌላው እየቀደመን፣ ሌላው እየነጠቀን፣ ሌላው እየዘረፈን፣ ሌላው እየገደለን፣ ሌላው እያሳደደን፣ ሌላው መድረሻ እያሳጣን ጊዜያችን እየተቃጠለ ነው። እኛ ሁልጊዜም መጻጓዊ መልስ ነው የምንሰጠው። ከዚህ ማን ይሰውረን? ምን የለኝም አለ? ማን አለኝ ማለት አለብን እኛ። ከመጻጉ የተለየ መልስ የምንሰጥ ከሆነ ማን አለ? እግዚአብሔር አለ። አምላከ ቂርቆስ አለ። አምላከ ኢየሉጣ አለ። አምላከ ቅዱስ ጊዮርጊስ አለ። የጎደለውን ይሞላዋል፣ የራቀውን ያቀርበዋል፣ የተሰወረውን ይገልጠዋል፣ አገልግሎታችንን ያሳካል፣ ያስተካክለዋል። ማለት የተበተኑትን ለመሰብሰብ መጻጓዊ ምክንያት እየደረደርን ወደ ኋላ መሸሽ አይደለም። መጻጓዊ ከሆነ አስተሳሰብ ነፃ መውጣት ማምለጥ ያስፈልጋል። ስለዚህ ሰው የለኝም ሌላው ይቀድመኛል አለ ነው የሚለን። ይህን ሲል መጻጉዕን ያለበት ምክንያት ጎልማሳ ሆኖ ስላየው ያው አንስቶ ወዴት ይወረውረኛል ብሎ ነው፣ ወደ መጠመቂያው። ወይም ከ5 ገበያ ሕዝብ በላይ ስለሚከተለው 1 4 5ን ጎረምሳ ቢያዘዝልኝ አንስተው መጠመቂያው ላይ ይጨምሩኛል፣ ምን እላለሁ ነው? ፈወሳለሁ ነው። ይህ ሰውኛ ሐሳብ ነው። እግዚአብሔራዊ ሐሳብ ደግሞ አለ። መጻጉዕ ባላሰበው መልክ ነው የተፈወሰው። መጻጉዕ እዚያ መጠመቂያው ላይ ይወረውረኛል ብሎ ሲያስብ መጻጉዕ ባላሰበው መንገድ እንዲህ ያለው ተንሥ ወንሥአ ወጹር አራተከ ወእቱ ቤተከ፣ ተነስ አልጋህን ተሸክመ ወደ ቤትህ ግባ አለው ነው የሚለን። ተነስ አልጋህን ተሸክመ ወደ ቤት ገባል። ቃል ብቻ ተናገረ። በዚያ ቃል የደረቀ ሰውነት የነበረው ኃይል የሌለው እዚያች አልጋው ላይ እንደ ተዋን ተጣብቆ እንደ ቆሸሸ ጨርቅ ተጥሎ ሰው የለኝም በሚል ተስፋ መቁረጥ ውስጥ ተጠቅሎ የሚኖር መጻጉዕን በአንድ ቃል አልጋህን ተሸክመ ምን በል ወደ ቤት ግባ አለው ነው የሚለን። ሁላችንን አምላካችን እንደዚህ አይበለን። እኛ እኮ አልጋ የለንም አልተሸከምንም ትሉኝ ይሆናል። የስንፍና አልጋ አለ፣ የትዕቢት አልጋ አለ፣ የኃጢአት አልጋ አለ። ሰውነታችን ጎብጦ ያለበት የዝሙቱ፣ የክፋቱ፣ የሐኬቱ፣ የመለያየቱ ጊዜ ማባከኑ ስንት አይነት የወደቅንበት አልጋ አለ። አልጋህን ተሸክመ ሂድ አለው። መጻጉዕ 38 ዘመን የተሸከመችውን አልጋ ተሸክሞ ወደ ቤቱ ሄደ።
ማን እንዳዳነው ግን አላወቀም ይላል። የሚያሳዝነው ይሄ ነው። ክርስቲያኖች ሰማችሁኝ? ማን እንዳዳነው አላወቀም። በቃ አልጋውን ያንጠለጠለው ያዳነውን ዞር ብሎ ሳያየው ማን እንደሆነ ሳይጠይቅ ሳያረጋግጥ አልጋውን ተሸክሞ ሲሄድ ከመንገድ ሌላ እንቅፋት ገጠመው። ሕግ የሚያውቁ በሕገ ኦሪት የተራቀቁ ምሁራን መንገድ ላይ ያገኙት። ሰንበቱ ዮም እይደለው ከትንሣኤ ትጹር አራተከ፣ ዛሬ ሰንበት ነው ቀኑ፣ አልጋህን ልትሸከም አይገባም አሉት፣ አፋጠጡት። እሱ የመለሰው እንዲህ ነበር፣ ያ ሰው አልጋህን ተሸክመህ ወደ ቤት ግባ ብሎኛል። ያ ሰው ነው ያለው። ማን ነው ያ ሰው? መጻጉዕ አውቋል? አላወቀም። እዚህ የሰበሰበን ማን ነው? እዚህ ያገናኘን ማን ነው? በቸርነቱ ዕለት ዕለት የሚመግበን ማን ነው? ያን ላናስተውል እንችላለን። ክርስቲያኖች ማስተዋል ይገባናል። መጻጉዓዊ ሰውነት ማስተዋል የራቀው ነው። ማስተዋል የተለየው መጻጉዓዊ ሕይወት ነው። ከዚህ አምላካችን በቸርነቱ ይለየን ሁላችንን። ያ ሰው ነው ያሉ። መኑ ውእቱ ቢሲሁ አሉት። እነሱ የተማሩ ሰዎች ናቸው፣ ሕግ ያውቃሉ። ያ ሰውዬ ማን ነው? ምን አሉት? ያ ሰው ማን ነው አሉት። መልስ አላገኘም። አንደበቱ ተለጎመ፣ አፉ ታተመ። ስለፈወሰው ከ38 ዓመት ደዌ ከገላገለው ከፈጣሪው ጋር አልተዋወቀም፣ አልተገናኘም። እኛም 10 ዓመት 15 ዓመት 20 ዓመት 30 ዓመት ዘምረን 30 ዓመት ሰብከን ያውነን 30 ዓመት ተምረን ያውነን ረድኤቱን መግቦቱን አልተረዳንም። እሱን እንድንረዳ ማን ይርዳን? እግዚአብሔር አምላካችን አይነ ልቡናችንን ያብራልን፣ የልቡናችንን ጨለማ በእውነት በቸርነቱ ይክፈፍልን። ያ ሰው ማን ነው? እሱ መልስ የለም። እድሜ ልኩን ኦርቶዶክሳዊ ሆኖ እዚሁ የኖረ ወጣ ብሎ መናፍቅ ሲያገኘው መጽሐፍ ቅዱሱን እየመነዘረ እንዲህ ነው ሲያዋክበው መልስ አይሰጥም። አለማወቅ እኮ ነው ይሄ፣ አለመረዳት እኮ ነው ይሄ። ክርስቲያኖች እድሜ ልክ ኖረን የማንርስ የመንፈሳዊነት እርጥበት የሌለን ጉብጠታችን ያልቀና ድርቀታችን ያለሰለሰ ያለዘበ እንደ ሻከርን መተን እንደ ሻከርን የተቀመጥን ብዙዎች ነን። ማን ያስተካክለን? ኧረ በሉ ማን ያስተካክለን? እግዚአብሔር አምላካችን ሁላችንን ያስተካክለን። ይችላል። በምኑ ያስተካክላል? በቃሉ አልጋህን ተሸከመ ምን በል ብሎ ሂድ ብሎ በሐሳቡ የመቶ አለቃው ልጅ በሐሳብ ነው የፈወሰው። መጻጉዕን በቃል ነው የፈወሰው። ያችን ደም ይፈሳት የነበረችዋን ሴት ያው ገሲስ ነው የልብሱን ዘርፍ ዳሳለች። በልዩ ልዩ መልኩ ያድናል፣ ይፈውሳል። ያን ማዳኑን መረዳት መገንዘብ ያስፈልጋል። የደረቀ አእምሯችንን በጠላ አእምሮ የሚያርሰው የሚያለሰልሰው የሚያቀናው ለቤቱ የተዘጋጀ ለአገልግሎቱ ያማረ የሰመረ የሚያደርገው አምላካችን ነው። በእውነት እንደዚያ እንዲያደርገን የአምላካችን ቅዱስ ፈቃዱ ይሆንልን። ሌላው ምን ይለኛል? ሌላው ይቀድመኛል። እኛም የሌሎችን ነው የምናወራው። እንዲህ እያደረጉ እኮ ነው፣ እንዲህ እኮ ፈጠሩ፣ ይሄ እኮ ሆነ። ለእኛ የቤት ስራ ሆነ ሌሎች የሚሰሩት፣ እኛ ግን እዚያው ባለንበት ተኝተናል። እንደዚህ አይደለም። ይህ መጻጉዓዊ አመለካከት ነው። ከዚህ መውጣትና አቅማችን የሚችለውን ምን ማድረግ መፈጸም ማከናወን፣ እማንችል ከሆነ ደግሞ የአገልግሎቱን ቦታ ለሚችል መልቀቅ ገለል ማለት። ምን ነው ዛሬ አባላቱን ሊበትን ነው እንዲህ የመጣ እንዳትሉኝ። ማንሰራበት ከሆነ ወታደር ዳር ድንበር ካልጠበቀ ዩኒፎርም ለብሶ መሳሪያ ታጥቆ መቀመጡ ምን ትርጉም አለው? ገበሬስ ገበሬ መባሉ ብቻ ትርጉም ይኖረዋል? ካላረሰ መሬቱን አርሶ አለስልሶ እሾውን ነቅሎ ደንጋውን ፈንቅሎ ወይ ጤፍ ወይ ስንዴ ወይ ሽምብራ ካላመረተ ስሙን ብቻ ቢይዘው ምን ያደርጋል? ነጋዴስ ወጥቶ ወርዶ ማትረፍ ካልቻለ ትርጉም አለው? እኛስ አገልጋይ መባላችን በተገቢው ካላገለገልን እግዚአብሔርን ያስደስተዋል? እግዚአብሔርን የሚያስደስት የኛን ጉብጠት የሚያቀና ከኛ ጉብጠት አልፎ የሌሎችን ጉብጠት ሊያቀና የሚችል አገልግሎት መስጠት ይገባናል። ሌላው እየቀደመን ቆመን መመልከት የለብንም ክርስቲያኖች። ሌላው ይቀድመኛል ብለን የሌላውን ብንተርክ ትርጉም የለውም። ሌላውማ በቃ ቀደመ፣ ሄደ፣ አደረገ፣ አሉታዊም ቢሆን ማለት ነው። እኛ ለአዎንታዊው መልካም ለሆነው ነገር እየቆምን ነው። ክርስቲያኖች መቀጠል አለብን። ሌላው ይቀድመኛል ነው ያለ። እንግዲህ የሚቀድሙን ነገሮች እያንዳንዱን ብንዘረዝር
አሁን የምሳ ሰዓት ነው። በምሳ ሰዓት ሆድ ጥያቄው ከፍ ይላል፣ አእምሮ ደግሞ ይደክማል፣ ጆሮ ይዘላል አይደለም? ሙቀትም ነው፣ ብዙ ሊነገር አይችልም። ይሄ ሰዓት ለትምህርት አይመችም፣ ለጸሎት ነው የሚሆነው። የታዘዘው የ6 ሰዓት ትምህርት አይደለም። የስንት ሰዓት ትምህርት ነው የታዘዘው? የ6 ሰዓት ጸሎት ነው የታዘዘው። ለምን? አጋንንት ይሰለጥናሉ። ጸሎት አድርገናል እኮ ጸልየናል ትሉ ይሆናል። ሰው ይደክማል። በዚያን ጊዜ እንዲጸልይ የአጋንንትን ወጥመድ መስበር የሚያስችለውን አቅም እንዲያገኝ እንዲጸልይ ታዟል። ከ7ቱ የጸሎት ጊዜያት አንደኛው ስንት ሰዓት ነው? 6 ሰዓት ነው። አእምሮ በሚደክም በሚዝልበት ሰዓት ከማን ጋር ለመገናኘት? ከእግዚአብሔር ጋር። እግዚአብሔርን ምሽግ መከታ አድርጎ ጠላቶቻችንን ድል ለመንሳት ነው። ሌላው ይቀድመኛል ነው ያለው መጻጉዕ። እኛም ብዙ አይነት መጻጉዎች ነን ያለነው። እውነት ለመናገር ብንዘረዝረው የሚያልቅ አይደለም። ህመም፣ በሽታ፣ ደዌ ማስተዋወቅ ትርጉም የለውም። መጻጉዕ ድነቱን አግኝቶ ነበር። ለመጨረሻው ግን አልተጠቀመበትም። ማን እንዳዳነው ስላላወቀ። ከዚያስ በኋላ ሌላ ቀን ጌታችን ሲያስተምር መጻጉዕን አገኘው። እንዲህም አለው ናሁኪያ አዮከ ውቂ ታብስ ከመዘያኪም ዝይርከብከ። እነሆ ድነሃል፣ ከዚህ የባሰ ከቀድሞ ከነበርክበት የባሰ እንዳያገኝ ዳግመኛ ምን አትበላለው? አትበድላለው። ያን ጊዜ ያዳነው ኢየሱስ እንደሆነ አወቀ ነው የሚለን። ከዚያስ ሄዶ ያው በአራተኛው ፋሲካ በጲላጦስ አደባባይ ፊት የሆነ አድነኝ ፈውሰኝ ሳልለው መጥቶ በሰንበት ቀን ምን ብሎኛል? ፈውሶኛል ብሎ በጌታችን ላይ የመሰከረው መጻጉዕ ነው። ያ መመስከሩ ብቻ አይደለም። ገብር እኩይ አጽናዲሁ ወዘበጦ ወጸፎ መልታይቶ ነው የሚለው። ያ ክፉ ባሪያ እጆቹን አጠንክሮ የፈወሳቸው እጆቹን አጽንቶ የጌታችንን ፊት በጥፊ መታው ነው የሚለው። አያችሁ፣ ታሞ የተነሳ እግዚአብሔርን ረሳ። ወርቅ ላበደረ ጠጠር፣ እህል ላበደረ አፈር እንደሚባለው ይህን አድርጓል መጻጉዕ። እና እኛም እንደዚህ አይነት ሰዎች እንዳንሆን ሌላው ሲቀድመን ቆመን ተመልካች፣ የቤተክርስቲያን አጥር ሲሰረሰር ከስር መሰረቷን ከላይ ጉልላቷን ለመናድ ሌሎች ሲተጉ ሌሎች እየቀደሙን ተኝተን ጊዜያችንን ማባከን የለብንም ለማለት ነው። ከዚህ በላይ ብዙ ማለት ቢቻልም ጊዜያችሁን በአግባቡ እንድትጠቀሙ ሌሎች መርሃ ግብሮችም ይኖሯቸዋል። እኔ እዚህ ላይ ይበቃኛል። እግዚአብሔር አምላካችን በቸርነቱ እንድናገለግለው የአምላካችን ቅዱስ ፈቃዱ ይሆንልን። ሌላው ምን ይለኛል? ይቀድመኛል። በኢኮኖሚው፣ በስልጣኑ፣ በብዙ ነገር ይቀድመኛል። ተቀምጦ እንደዚያ ማለት መጻጓዊ ማንነት ነው። ከዚያ መውጣት ያስፈልጋል። መስራት፣ መትጋት ያስፈልጋል። ሀገራችን ቤተክርስቲያናችንን መጠበቅ፣ ማድረግ የሚገባንን ማድረግ፣ ማበርከት የሚገባንን አበርክቶ ማበርከት ከሁላችን ይጠበቃል። መጻጉዕ ድውይ ነው። ብዙ ድውያን ህሙማን ዛሬም አሉ። የሥጋ አይደለም የመንፈስ የነፍስ ብዙ ህሙማን አሉና እነዚያን ሁሉ እግዚአብሔር አምላካችን በቸርነቱ ይፈውስልን፣ በቤቱ ያጽናን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።